ሰላም ሰላም የተከበራችሁና የተወደዳችሁ ውድ የዩቱብ ተከታታይ በሞላ እንደምን አደራችሁ? እንደምን ዋላችሁ? እኔ ጋር እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም አለውላችሁ። ዛሬ ደግሞ ተከብሮ ለሚውል ለአባታችን ለሊቀ ሊቃውንት ለቅዱስ ሚካኤል ወርሃዊ ክብረ በዓላቸው እንኳን አደረሳችሁ፣ እንኳን አደረሰን እላችኋለሁ። የኔ ውዶች፣ የኔ ማሮች፣ በጣም የምወዳቸውና የማከብራችሁ ሁሉም ቤተሰቦች ዩቱብ ሰብስክራይብ የምታደርጉልኝ፣ ላይክ፣ ሼር ለምታደርጉልኝ ከልብ አመሰግናለሁ። እግዚአብሔር ይስጥልን። ዛሬ ደግሞ ወደዚህ ጎራ ያልኩት ያው የቅዱስ ሚካኤል አይደለ፣ ስለዚህ እንደዚህ ፋላርግ ብዬ ነው እና ይኸው እንጀራም ተጋግሯል። እንግዲህ እንደዚህ የመሰለ እንጀራን የጋገር ነው። አሁን የፍርኖ ዱቄት እንጀራ ይመስላል አይመስልም? ይኸው ወጡ ግን ያው እንደዚህ ነው። በርበሬ ስለሌለን እንግዲህ ታውቃላችሁ ያለንበት። በተረፈ እኔ በጣም ደህና ነኝ አለሁላችሁ የእኔ ውድ ቤተሰቦች፣ በጣም የምወዳችሁ በጣም የሚያከብራችሁ። ሰላማችሁ ብዝት ይበልልኝ። እግዚአብሔር ሰላማችን ያብዛልን በያለንበት። ኢትዮጵያ ሀገራችን ይጠብቅልን እላችኋለሁ ውዶቼ። እና በተረፈ ዛሬ እንደዚህ እስቲ ሰንበትን ለምን እንዲህ ፋ አላረግም ብዬ እንደዚህ ያረኩት። ይኸው እንደምታዩት ሰዎቹ ወጣ ስለ ልጆች ክፍል ገብቼ ነው። ይሄ ክፍል አይደለም የልጆች ክፍል ነው። እዚህ ጋር ቴሌቪዥን አለ፣ ያው የልጆች ነው። እነሱ ወጣ ስለሆነ ደግሞ ያለችን አጋጣሚ ልጠቀም ብዬ ነው። እና በተረፋችሁ ደህና ናችሁ ውዶቼ ማሮቼ፣ ሁላችሁም ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። ቅዱስ ሚካኤል በያላችሁበት በረድኤት ይጎብኝልኝ። በሰላም ያሰብነውን አሳክቶ ለሀገራችን ያብቃን። ቅዱስ ሚካኤል ምንም አይሳነው። እኔ በጣም ነው የምወደው ቅዱስ ሚካኤልን። ሁሉንም እወዳለሁ ማለትም ያው ደራሽ የምስለው ነው ሰሜ ምስል ቅዱስ ሚካኤል ኪዳነ ምሕረት ካልኩት እግዚአብሔር ይመስገን ጠርቼ ያጣውበትም ነገር የለም። ከኔ ይጎላል እንጂ ከፈጣሪያችን ምንም የሚጎል ነገር የለም። እና ሁላችሁም በየእምነታችሁ ስትጸልዩ ስትሰግዱም ያው ሙስሊም እህቶቼ ዱዓ ስታደርጉ ሶላት ስትሰግዱ ነዋ ሁሉም ያሰባችሁ የሚሳካላችሁ። እና ለሁላችንም ፈጣሪ በየእምነታችን ያለምኑን ጸሎታችን ይስማን እላችኋለሁ። በተረፈ እኔ በጣም ደህና ነኝ እግዚአብሔር ይመስገን። ከሙቀት በስተቀር ሙቀት ግን ልጨርሰን ከአገረ ሊያጠፋን ነው እላችኋለሁ ማሮቼ ውዶቼ። እና ዩቲዩብን ሰብስክራይብ አድርጉ፣ ላይክ ሼር አድርጉልኝ እላችኋለሁ፣ እማጸናችኋለሁ። ምክንያቱም ሀገሬ ስገባ ያው ከእናንተ ጋር በሰፊ እንዲሰራበት ሰው ሀገር ላይ ሆኜ ስላልተመቸኝ አሁን በኋላ ከእናንተ ጋር ቀጣይ ሪሌሽንሽፕ እንዲኖረኝ አብረን እንድንሰራ እንድታበረታቱኝ እጠይቃለሁ በትህትና። ካያቸው አትለፉኝ ማለት እፈልጋለሁ። ማለትም ያው አንድ ነገር ሲጀመር ሰው ውጤታማ ለመሆን ብለን ነው። አዲስ ዩቱበርስ በመሆኔ የተነሳ ያው እንድታበረታቱኝ እፈልጋለሁ ማለቴ ነው። በይዘዌ ደግሞ ወደ አዲስ ወደ አረብ ሀገር የምትመጡ እህቶቼ አንድ መልእክት አለኝ። አረብ ሀገር እንደ በፊቱ አይደለም፣ ሁሉም ነገር ጠብቋል። ማለትም በፊት ያው ሴቶች ስንሆን ብዙ ነገሮቻችን እነሱ ናቸው የሚሸፍኑ ነበር። አሁን ግን አንዳንዶች ናቸው እንጂ አንዳንዶቻቸው አያደርጉም። አንዳንድ ደግሞ በደላላ ለምንመጣው እህቶች ምን ያደርግላችኋል፣ እዛ ይገዛላችኋል፣ እዛ እንትን ትላላችሁ ምናምን ስለሚባለው አትስማችሁ። ለእናንተ እኔን ይሆነኛል እስክትል የምትሉትን ነገር ይዛችሁ እንውላችኋለሁ። እግዚአብሔር መልካም መንገድ ያርግላችሁ። እዚህ ሀገር ለመምጣት የሞከራችሁትም ሁላ ሰው ሀገር ለመምጣት መቼም ሰው ሀገር የምንመጣው የሆነ ነገር ለማሳካት ብለን ነው አይደል? ስለዚህ ለሁላችንም እንግዲህ እግዚአብሔር ያሰብነውንና የፈቀድነውን ያድርግልን እላችኋለሁ ውዶቼ ማሮቼ። እና ስትመጡ አትፍሩ፣ ራሳችሁን ጠብቁ። ያው ከሰው ሀገር ስንመጣ እኮ ወይ ሊያልፍልን ወይ ሊያልፍብን ነው። ስለዚህ ምንም ነገር እንትን ብላቸው አትፍሩ ማለት ፈልጌ ነው። ምክንያቱም
አንዳንዶቹ ፈርታችሁ ማትበሉ አለ። አሁን ደግሞ ጊዜ ሰልጥኗል ቴክኖሎጂ፣ ሁሉም በየቦታ ካሜራ አለ፣ በድብቅ ያለ ድብቅ አለ እና እራሳችሁን ጠብቁ እባካችሁ። ማድረግ ያለባችሁን እናንተን የማስጠይቅ መሆን አለበት። አሁን በየቦታ ብዙ ካሜራዎች አሉ። በድብቅ ካሜራ ያስቀምጣሉ፣ በእስክርቢቶ መልክ፣ በአበባ መልክ። መቼም አዳዲስ ለሆናችሁ ነው፣ አዳዲስ ለምትመጡ እህቶቼ ነው። ነባሮች ታውቃላችሁ መቼም የአረብ አገርስ ሁላችንም እናውቃለን ምን እንደሆነ እንዴት እንደሆነ። ምክንያቱም ባዕዳዎች ናቸው። ሰርተን ልንለወጥ ነው እንጂ በአካልም በመልክም ከማንተዋወቅ ሰው ጋር ነው መቼም አንተ ታውቃለህ ብለን የምንመጣውና ፈጣሪያችን አሳልፈው አይስጠን። እናንተም ራሳችሁን ጠብቁ። የምትመጡ እህቶች ማተሪያላችሁን አሟልታችሁ ኑ ነው የሚሉ። ለምን ቢያንስ ብትገዛልሽ እንኳን ያን ያህል አትቸገሪም ማለት ነው። ገባሽ አይደል? ስለዚህ ያው ለመምጣት ያሰባችሁም ለመግባት እንደኔ ያሰባችሁም ፈጣሪ ይርዳን ይቅናን። ሀገራችን ኢትዮጵያን ሰላም አድርግልን። ስደት በእኛ ይብቃ እላችኋለሁ። ያው ለመምጣት ያሰባችሁ ደግሞ ፈጣሪ እንግዲህ ጸሎታችሁን ይስማችሁና ከጥሩ ያጋጥማችሁ። ግን ራሳችሁን ጠብቁ። መብላት ካለባችሁ ብሉ። ካሜራ አለ እንደዚህ ነው ምናምን። ከስራ በፊት ምግብ ብሉ። አሁን ደግሞ ሙቀት ስለሆነ በጣም ውሃ ጠጡ። ብዙዎቹ በሙቀት የተነሳ እህቶቻችን በየቦታ እየወደቁ ነው። እኔ ውሃ ጠጡ ስል በምክንያቱ ነው። ምክንያቱም ሙቀት ነው፣ በጣም የሙቀት ወቅት ነው በአሁን ሰዓት ማለት ነው። ራሳችሁን ጠብቁ ከፈጣሪ ጋር። በጣም የምወዳቸው የማከብራችሁ ውድ ፋሚሊዎቼ፣ ያው እንደምታውቁ የሚካኤል ጻድቅ ቀርቧል እና ኑ አብረን እንቁረስ እላቸዋለሁ። ምንም ያጣው የለም። ያው ዳቦም አለ። አነባበር እኮ ነው እናንተ እዩ፣ አያምርም? ይኸው ሻማም አለ፣ እጣን፣ አበባ፣ ቡና። ያው ጀበና ስለሌለ ነው ይቅርታ ይደረግልኝ። እንደዚህ ምሳን ብላ እንግዲህ አርፍጄ ነው። ለማንኛውም እንግዲህ እንዳልኳችሁ እንዳትረሱ ሰብስክራይብ አድርጉኝ፣ ዩቲዩብን አበረታቱኝ እላችኋለሁ የኔ ውድ ፋሚሊዎች። መልካም ቀን፣ መልካም ቆይታ።